ልጃችን እኔን እንደሚመስል ዶክተሩ ነገረኝ። የት አግኝቶክ? የሚያገኘው እኔን በስልክ አወራሁ። እንኳን ደስ አለ። ችግሩ ባህሪው እኔን ነው የሚመስለው። በመልክ አንተን ቢመስልም አልተወለደም እኮ ገና። ስለ መልኩ ራሱ ለማውራት ድፍረቱን ከየት አመጣው? እኔን ስለደገምኩኝ ደግሞ ደስ ይለኛል። ወንድ ልጅ ራሱ ሲደግም ደስ ይላል። እንኳን ጀመር አልተወለደም። አንተን ይምሰል ማንም አያውቅም። አንደኛ፣ ሁለተኛ ደግሞ እኔን ነው የሚመስለው። በቃ ወሬ አታብዛ። እኔን ነው የሚመስለው። ወንድ መሆኑ ደስ ይላል። አዎ፣ በነገር ላይ ወንድ ልጅ ለእናቱ መከታ ነው። ታውቃለህ? ይሄንን ሴት ልጅ ለእናቷ ለአባቷ ታደላለች ይባላል ብዙ ጊዜ እና ፈጣሪ አውቆ ነው መሰለኝ እኔ ሴት ልጅ ስለው እሱ ወንድ ልጅ ሰጠኝና አረፍ። ያው ከኔ በላይ ስለኔ የሚያቀስ አይደለ መከታም ነው ነገር ለብዙ ሰው በነገር ላይ ሴት ልጅ ነው የምትወዱ ምናምን ብዬ ተመኝቼ ሴት የሚወዱ ልጆች ብዙ ናቸው። እኔ ግን ሴት ነኝ ያለው ወንድ ልጅ ሰጠኝ። ከኔ በላይ ፈጣሪ ስለሚያውቅ ወንድ ሰጠኝ መከታ እንዲሆነ ማለት ነው። ያለሽበት ነው አርፈ ተቀመጥ። ምን ትከራለ? ምን ማለት ነው? ያው ተመጣጣኝ እኔ ያለሁበት አልፈልግም። አርፈ ቁጭ በል እንዴ። ምን ነው ታረክ? ምን ያስፈልጋል? እረፍት ያስፈልገኛል። እረፍት ላደርግ ነው አሁን። አንተ ጌም እንጫወት ብለህ ስላልከኝ እንጂ እኔ ጋር ብትመጪ እረፍት ማታሻለሁ እንዴ? ምን ነው የሚያምሩ የእሑድ ቀጠሯችን መጠበቅ ነው። ነው እሑድ 3 ሰዓት ላይ የሚመጣ መልካም ነው። አመሰግናለሁ። ደህና ደር ሌላ ምንም ማለት ነው።